ቼልሲዎች ኤንዞ ፈርናንዴዝን መልቀቅ የለባቸው የሚባለው ያለ ምክንያት አይደለም። እኔ እሱ መረጃ ላካፍላችሁ 32.3% እንደዚሁም 84.2%። ይህ አስገራሚ መረጃ ነው። እንደዚሁም የቼልሲ ደጋፊዎችም ስትመለከቱት እንደምትመለከቱት 32.3% ኤንዞ ፈርናንዴዝን ቼልሲዎች ባለፉት ጊዜያት ላይ ሜዳ ላይ ይዘውት በሚገቡበት ሰዓት ላይ እንደዚሁም የአማካኙ ክፍሉ በሱ በሚመራበት ሰዓት ላይ 32.3% ነው የመሸነፍ እድላቸው እንደዚሁም በጨዋታ ላይ የተሸነፉት ማለት ነው። ከለታችን እንደምትመለከቱት ደግሞ 84.2% ደግሞ ኤንዞ ፈርናንዴዝን በማን አማካኝ ቦታ ላይ እሱ ሳይመራና በሌላ ተጫዋች እየተመራ በሚገቡበት ሰዓት ላይ የመሸነፍ እድላቸው እንደዚሁም የማሸነፍ እድላቸው በጣም አነስተኛ ይሆናል። እንደዚሁም የመሸነፍ እድላቸው 84.2% ሆኗል ማለት ነው። ኤንዞ ፈርናንዴዝን ለማንቸስተር ሲቲ በመሸጥ ቼልሲዎች መሳሳት አለባቸው ብላችሁ ታስባላችሁ? እንደዚሁም ኤንዞ ፈርናንዴዝ በቼልሲ ቤት ባክቦን ነው የሚባለው በዚህ ምክንያት ነው ማለት ነው። ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ መሸጥ አለበት። እናንተ በሀሳብ መስጫ ሳጥን ላይ አካፍሉኝ። ወደ ማንቸስተር ሲቲ የሚሸጡ ከሆነ